ትላንትና ሩትዬ ለአቤልና ለዩቤል ምንድነው ያለችው? እናንተ ናችሁ ወይ ያስረገዛችኋት? ለምንድነው 10 ጊዜ እርጉዝ ናችሁ የምትሉት? በዛ ላይ ደግሞ አጠገቧ ነበራችሁ፣ እግር ስትይዙ ነበረው ሲያስረግዛት ብላ ስትጠይቃቸው ነበረ። እውነቷን እኮ ነው ሩትዬ ማለት ነው። እኔ አንዳንድ የምትናገራቸው ቃላቶች ግርም ምኑኛል ማለት ነው። እና እውነት ነው የሆነ አውቆ እሱ ሄዶ ያስረገዘ ይመስል 10 ጊዜ አብርሃም አስረግዘዋል ብርቅ ነው እንደማስረግዘው ወይ አንተ አስረግዛ አታውቅም። ኤርሜላን አንተ ነው ያስረገዝካት። ለዛ ነው ደጋግማ አርግዛለች ምንጥስዮ የምትለው ማለት ነው። አንተ አስረጋጅ የሆንክ ሰውዬ ማለት ነው። ምን ይመስላል እና ማለት ነው ትላንትና በቃ ቆንጆ ነሽ፣ ሞዴል ነሽ፣ ምንም አይወጣልሽም። የምሬን ነው። በጣም ቆንጆዬ ልጅ ነሽ እና የአብርሃም ስርስር ከምትይ ለምንድን ነው ብዙ ቆንጆች ብዙ ጠንበለሎች ከአብርሃም የበለጡ ጠንበለል የሆኑ ወንዶች ይፈልጉሻል ብሏታል። እና በዚሁ አጋጣሚ ሩትዬ ቆንጆ እንደሆነች እናውቃለን። እኛ በጣም ከ2 ዓመታት በፊት ነው የምናውቀው እና ይሄን ዛሬ አይደለም የምትነግረን። በጣም ቆንጆዬ ነች፣ በሁሉንም የምታስነቅ ሴት ነች እና ይሄን በደንብ እናውቃለን። በዚሁ አጋጣሚ ደግሞ አጠገቧ ቆመክ ጀግና መሆኗን ስለነገርከን እናመሰግናለን። በዚሁ አጋጣሚ ማለት ነው ሳልነግር ማለፍ አልፈልግም። ገባ አይደለ? ምን አይነት ጀግና ሴት እንደሆነች አንተ እንደዚህ ጆሮን እዛ እንደምታንጠልጥልክ ማወቅህ ራሱ ትልቅ ነገር ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ለዚህ ቪዲዮ አዲስ ሆናችሁ ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቪዲዮን ላይክ አድርጉልኝ በደንብ አድርጋችሁ ማለት ነው። ኢንፎርሜሽን ራሱ አላስካከልኩም ቤተሰቦቼ። አይ እንቅልፌ ሳልጠግብ ተነስቼ እንዴት ተኳክዬ ስራ ተሰራ ነበርና ለዛ ብዬ እንትና ማልኩን ገባችሁ አይደለ? ማታ እንቅልፌ ድክም ብሎኝ ወደ ክላስ እገባለሁ። ከዛ በኋላ ለመተኛ ስዘጋጅ እንቅልፍ የለም ሩትዬ ነኝ ይለኛል። ወይ ቲክቶክ ለገባለሁ ወይ ዩቲዩብ ድጋሚ ያለው በቃ እንቅልፍ አይወስደኝም ማለት ነውና የሰው ፎቶ የሰው ፈገግታዎች የሰራችባቸውን ቪዲዮ ምናምን ካላየው እንቅልፍ ይወስደኝ። ምን አይነት ፍቅር እንደሆነ እኔ አላውቅም። ባሌን ራሱ እንደዚህ የማፈቅረው አይመስለኝም። አይ ያሳዝናል፣ በጣም እያሳዘነኝ ገና ሳላውቀው ራሱ ማለት ነውና ምን እላችሁ ፈልጌ ነው እና ትላንትና ምን እንደተፈጠረ ሁላችንም እናውቃለን። ሩትዬ ድራማ ይሁን ምንም ይሁን እንደዚህ መሆኑ ያስደስተናል። ድራማ ነው፣ እሱን እናውቃለን በደንብ አድርጎ ድራማ ነው። ሄርሜላ ደግሞ በኋላ ራሷ እንደዚህ አርጓት ማለት ነው። እንደዚህ ነበር ያለባት ማለት ነው። ከዛ በኋላ ላይ ከደረጃው ሳትወርዱ ነበር ተለጣጥፋበት ይቅርታ ጠይቀው የተታረቁት ማለት ነውና ኤፍራዬ ደግሞ ያው በኋላ አሁን ሰሞኑን ደግሞ ርዕስ ፈጠሩ። ዛሬ በአንቺ ምክንያት ነው የተፈጠረው፣ አንቺ ሄርሜላና አብርሽን ለማለያየት ነው እንደዚህ ያረግሽ ብሎ መጥተው ልክ እንደ ትላንትና እንደተፈጠረው እንደዛ ይሆኑባታል። እቺ ልጅ ስፋረደባት እኮ ትንሽ ፍንጭ ይሰጣል። ከዛ በዛው 1 ሳምንት ምናምን ይሰራሉ። ይኸው ሳምንት የሚሰሩበትን ርዕስ ደግሞ ፈጠሩ ማለት ነው። ትላንትና ሄርሜላ እንደዚህ በመሆኗ ዛሬ ሄርሜላና አብርሃም ሩታ ይመጣሉ። እንደዚህ ለምን አደረግሽ ይባባላሉ። ሳምንት ሙሉ የሚሰሩበትን ርዕስ አገኙ ማለት ነው። እናንተ ደግሞ አትናደዱ፣ ምንም አይፈጠርም። ሩትዬ ራሷን ትጠብቃለች። ሩትዬ ማንም አይነካትም፣ ክብሯን ታስጠብቃለች ብዬ ተስፋ አደርጋለሁ። ልክ እንደ ትላንትናው ማለት ነው። እንደዛው ነው የምንፈልገው እኛ።